ክብር ለአምላካችን ለእግዚአብሔር ይሁን። እንዴት ከረማችሁ? እግዚአብሔር አምላክ የተባረከ ይሁን። በዮሐንስ ወንጌል ምዕራፍ 5 ላይ ከቁጥር 10 ጀምሮ ያለውን ቃል በጌታ በኢየሱስ ስም አነባለሁ። ያም ቀን ሰንበት ነበር። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋህን ተሸክመ ሂድ ያለ ሰው ማን ነው ብለው ጠየቁት። ዳሩ ግን በዛ ስፍራ ሕዝቡ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰውም ሰው ማን እንደሆነ አላወቀም። ከዚያ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህም በሰንበት ይህንን ስላደረገ አይሁድ ኢየሱስን ያሳዱት ነበር፣ ሊገድሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሏል። እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር። ዮሐንስ ወንጌል ምዕራፍ 5 ከቁጥር 10 ጀምሮ ያለውን ቃል ነው ያነበብኩት። እግዚአብሔርን ቃል እንዲህ በሚል መንገድ እንከፋፈላለን። እግዚአብሔርን ማወቅ በሚል እግዚአብሔርን ቃል እንከፋፈላለን። እንግዲህ እንደመነሻ ከዮሐንስ ወንጌል ምዕራፍ 1 ያለውን ቃል በተለይ አሁን ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚል ቃል እናገኛለን። በዛው በቁጥር 12 ላይ ደግሞ ስንሄድ ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው የሚል ቃል እናገኛለን። ትዝ ይላችሁ ከሆነ ዘፍጥረት ምዕራፍ 1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ምድርም ባዶ ነበረች፣ ቅርጽ የላትም ነበር የሚል ቃል እናገኛለንና በዚህ በዮሐንስ ወንጌል ምዕራፍ 1 ላይም በመጀመሪያ ቃል ነበር ይላል። ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይለንና ቁጥር 12 ላይ ደግሞ ስንመጣ ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ወገኖቼ የእግዚአብሔር ልጆች ለመሆን ጌታ ኢየሱስን የግል አዳኝ አድርጎ መቀበል መጽሐፍ ቅዱሳችን የሚያዘው ትእዛዝ እንደሆነ እዚህ ክፍል ላይ እናያለን። ወደ ዮሐንስ ወንጌል ምዕራፍ 2 ጋር ደግሞ ስንመጣ በሶስተኛው ቀን በገሊላ ቃና ሰርግ ነበር የሚል ቃል እናገኛለን። በዛም እናቱ ማርያምም ኢየሱስም ታድመው እንደነበር፣ እናቱ ማርያምና ኢየሱስ ብቻ ሳይሆን በዚህ በገሊላ ቃና ሰርግ ላይ ደቀ መዛሙርቱም ተጠርተው እንደነበረ በምዕራፍ 2 ላይ እናያለን። የሚገርማችሁ ነገር ግን በሰርግ ቤት ወይኑ እንዳለቀ በዛ ጊዜ እናቱ ማርያም ምን ስትለው እናያለን? ወይን እኮ አለቀባቸው ብላ በምትነግረው ጊዜ ገና አልደረሰም ብሎ ከመለሰላት በኋላ እናቱ ማርያምም አገልጋዮቹን ምን ብላ ስታዛቸው እናያለን? የሚላችሁን ነገር አድርጉ ብላ ካዘዘቻቸው በኋላ ጌታ ኢየሱስም ጋኖቹን በውሃ እንዲሞሏቸው ትእዛዝ ከሰጠ በኋላ አገልጋዮቹ ደግሞ ምን አደረጉ? ጋኖቹን በውሃ እስከ አፋቸው ከሞሉ በኋላ ጌታ ኢየሱስ ከዛ ትእዛዝ ሲሰጣቸው እናያለን። ወደ ወይን ጠጅ የተቀየረውን ውሃ ለአሳዳሪው ወይም ደግሞ ለአላፊው ሄደው እንዲሰጡት ካዘዛቸው በኋላ ለአሳዳሪው ለአላፊው ወደ ወይን ጠጅ የተቀየረውን ውሃ በሰጡት ጊዜ
የሚገርማችሁ ነገር ይሄ ኃላፊ ምን አደረገ? ሙሽራውን ጠራና ምንድነው የምታደርገው አለ። ምንድነው የምታደርገው አለው። ምክንያቱም መልካሙን የወይን ጠጅ ቅድሚያ መስጠት ሲገባ መናኛውን ሰጥተ ህዝቡ ከጠጡ በኋላ ከሰከሩ በኋላ መልካሙን የወይን ጠጅ ለምንድነው ወደ ኋላ ያስቀረኸው አለው። የሚገርማችሁ ነገር ይሄ ኃላፊ ወይም ደግሞ የወይን አሳዳሪ ሰውዬ ነገሩን አያውቅም። አገልጋዮቹ ነበር የሚያውቁት። ምክንያቱም ውሃው ወደ ወይን ጠጅ እንደተቀየረ የሚያውቁት አገልጋዮቹ ነበር። ይሄ ሹም አያውቅም ነበር። ስለዚህ መልካሙን የወይን ጠጅ አለው። በመጀመሪያ መሰጠት ያለበትን ወደ ኋላ አስቀርተ መናኛውን ህዝቡ ከጠጡ በኋላ ብሎ ለወይን ቤቱ ለሙሽራው ሲነግረው እናያለን። የሚገርማችሁ ነገር በዛው በዮሐንስ ወንጌል ምዕራፍ 2 ላይ ቁጥር 11 አካባቢ ላይ ስታዩ ጌታ ኢየሱስም ይላል በገሊላ ቃና አውራጃ የምልክቶች ሁሉ መጀመሪያ እንዳደረገ በዚህም ምክንያት ክብሩን እንደገለጠ ደቀ መዛሙርቱም ደግሞ በሱ ምን አሉ? አመኑበት የሚል ቃል እናገኛል። ስለዚህ ጌታ ኢየሱስ በገሊላ ቃና አውራጃ የታምራቶችን የምልክቶችን ሁሉ መጀመሪያ እንዳደረገ ክብሩን እንደገለጠ ደቀ መዛሙርቱ በሱ እንዳመኑበት በዮሐንስ ወንጌል ምዕራፍ 2 ላይ ካገኘን በኋላ ወደ ዮሐንስ ወንጌል ምዕራፍ 3 ላይ ደግሞ ስንሄድ ወገኖች የሚገርም ቃል እናገኛለን። ከአይሁድ አለቆች ወይም ደግሞ ከአይሁድ ወገኖች ፈሪሳዊ የሆነ አለቃ የሆነ ኒቆዲሞስ የሚባል ሰው ይሄ ሰው ምን አደረገ? በሌሊት ወደ ኢየሱስ ከሄደ በኋላ ጌታ ኢየሱስን አንድ ነገር ሲለው እናያለን። ምዕራፍ 3 ላይ ረቢ ሆይ መምህር ሆይ እግዚአብሔር ከሱ ጋር ከሆነ ሰው በስተቀር አንተ የምታደርገውን ማንም ሊያደርግ አይችልም። አንተ ከእግዚአብሔር ዘንድ የመጣህ እንደሆንክ እናምናለን ብሎ ጌታ ኢየሱስን ሲነግረው እናያለን። ይሄ የአይሁድ አለቃ ነው፣ ከፈሪሳውያን ወገን ነው። የሚገርማችሁ ነገር ይሄ ሰው በሌሊት ነው ወደ ኢየሱስ የመጣው። ምናልባት በቀን ያልሄደበት ምክንያት ምናልባት ከኢየሱስ ጋር ከታየ በፈሪሳውያን ወይም ደግሞ በአይሁድ እንደሱ አለቆች በሆኑት ፈርቶ ሊሆን ይችላል። ግን ሌሊት ወደ ኢየሱስ ከሄደ በኋላ መምህር ሆይ አለው። ረቢ ሆይ መምህር ሆይ አለው። እግዚአብሔር ከሱ ጋር ከሆነ በስተቀር አንተ የምታደርገውን ማንም ሊያደርግ አይችልም። ስለዚህ ከእግዚአብሔር ዘንድ እንደመጣ እናውቃለን ብሎ ለኢየሱስ በምዕራፍ 3 ላይ ይሄንን ሲናገር ጌታ ኢየሱስ ግን ምን አለው? እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ የእግዚአብሔርን መንግሥት ሊወርስ አይችልም ብሎ ጌታ ኢየሱስ ሲመልስለት በምዕራፍ 3 ላይ ይሄ ኒቆዲሞስ የሚባል ሰው መልሶ ጌታ ኢየሱስን ሲጠይቀው እናያለን። ሰው ካረጀ በኋላ እንዴት ነው ዳግመኛ የሚወለደው? ወደ እናቱ ማፀን ገብቶ ነው ወይ ብሎ ጌታ ኢየሱስን ሲጠይቀው ጌታ ኢየሱስ እውነት እውነት እልሃለሁ ከመንፈስና ከውሃ ካልተወለድክ በስተቀር ብሎ ጌታ ኢየሱስ በሚናገረው ጊዜ የሚገርማችሁ በዛው በዮሐንስ ወንጌል ምዕራፍ 3 ወደ ቁጥር 36 አካባቢ ስትሄዱ እንደውም ምን የሚል ቃል እናገኛለን? ልጁ ያለው ሕይወት አለው የሚል ቃል እናገኛለን። ስለዚህ በምዕራፍ 3 ላይ ስለ ኒቆዲሞስ ካየን በኋላ ዮሐንስ ወንጌል ምዕራፍ 4 ላይ ደግሞ ስንሄድ የሚገርማችሁ ነገር ፈሪሳውያንም ኢየሱስ
ከመጥመቁ ዮሐንስ ይልቅ ብዙ ደቀ መዛሙርት እንዳፈራ እንዳጠመቀ እንዳወቁ ኢየሱስ ባወቀ ጊዜ የሚል ቃል እናገኛል። ዳሩ ግን ኢየሱስ ሳይሆን ደቀ መዛሙርቱ ነበር ያጠመቁት የሚል ቃል እናገኛል። ስለዚህ ጌታ ኢየሱስ በይሁዳ በነበረው አገልግሎት በጣም ብዙ ሰዎች ወደ ኢየሱስ ከመጡ በኋላ ተመልሰው አይሄዱም ነበር። ኢየሱስ ጋር መጥተው በኢየሱስ ያምኑ ነበር። ኢየሱስ ሳይሆን ደቀ መዛሙርቱ ያጠምቋቸው ነበረ። ስለዚህ ፈሪሳውያን ይህንን እንዳወቁ ባወቀ ጊዜ ጌታ ኢየሱስ ምን አደረገ? ከይሁዳ ተነስቶ ወደ ገሊላ መሄድ እንደጀመረ የሚገርማችሁ ነገር ወደ ገሊላ መሄድ ከጀመረ በኋላ እንደውም በሰማርያ በኩል ሊያልፍ ግድ ሆነበት የሚል ቃል እናገኛለን። በሰማርያ በኩል ሊያልፍ ግድ ሆነበት የሚል ቃል እናገኛለን። ከዛ በኋላ እንደውም አንድ ሳምራዊት ሴት ጌታ ኢየሱስ ውሃ ጠጭኝ ብሎ ጌታ ኢየሱስ በሚጠይቃት ጊዜ ሳምራዊቱ ሴት ምን አለችው? አንተ አይሁዳዊ ሆነ እንዴት ሳምራዊት ከሆንኩት ከኔ ውሃ ጠጭኝ ትለኛለህ? ምክንያቱም አይሁድ ከሰማርያውያን ጋር አይተባበሩምና። በዛ ጊዜ በዮሐንስ ወንጌል ምዕራፍ 4 ቁጥር 10 ላይ ወገኖቼ ጌታ ኢየሱስ ምን ሲላት እናያለን? ውሃ ጠጭኝ የሚልሽን የእግዚአብሔር ስጦታና ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ ኖሮ የሚል ቃል እናገኛለን። በዮሐንስ ወንጌል ምዕራፍ 4 ቁጥር 10 ላይ ወገኖቼ ጌታ ኢየሱስ እንዲህ አላት፣ የእግዚአብሔርን ስጦታ ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ ኖሮ የሚል ቃል እናገኛለን። ዛሬ ይህንን መልእክት የምሰሙ ሁሉ አንድ የምስራች ቃል እነግራቸዋለሁ። እግዚአብሔር ለሰው ልጆች ሁሉ ለሰው ልጆች ሁሉ እግዚአብሔር ስጦታ አድርጎ የሰጠ ውድ ስጦታው ኢየሱስ ክርስቶስ እንደሆነ ዛሬ ይህንን የምሰሙ ሰዎች ሁሉ ይህን ቃል እነግራቸዋለሁ። የእግዚአብሔር ውድ ስጦታ ለሰው ልጆች ሁሉ እግዚአብሔር ውድ ስጦታ የሰጠው አንድያ ልጁ ኢየሱስ ክርስቶስ እንደሆነ ዛሬ እነግራቸዋለሁ። ለዛም ነው ኢየሱስ ምን አላት? ውሃ ጠጭ የእግዚአብሔርን ስጦታና አላት ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ ኖሮ አንቺው ራስሽ ምን ታደርጊ ነበር? ትለምኙ ነበር አላት። ከዛ በኋላ እንደውም በዮሐንስ ወንጌል ምዕራፍ 4 ወደ ቁጥር 39 አካባቢ ስትሄዱ ያቺ ሴት ጉዴን የነገረኝ ኑናዩ ብላ ለሰማርያውያን ሰዎች ነግራቸው ስለነበረ ሰዎቹ ሁሉ ወደ ኢየሱስ ከመጡ በኋላ የሚገርማችሁ ነገር የሰማርያ ሰዎች ኢየሱስን ወደ ከተማቸው ከወሰዱት በኋላ ጌታ ኢየሱስ በሰማርያ ከተማ ለ2 ቀን እንደቆየ ከቁጥር 39 ጀምሮ በዮሐንስ ወንጌል ምዕራፍ 4 ላይ እናያለን። ከዛ በኋላ ጌታ ኢየሱስ 2 ቀን በሰማርያ ከቆየ በኋላ እነዚህ የሰማርያ ሰዎች ምን አደረጉ? ኢየሱስን ወደ አስተዋወቀቻቸው ወደ ሳምራዊቱ ሴት ሄደው አንድ ነገር ሲሏት እናያለን። አሁን የምናምነው ስለነገርሽን አይደለም፣ አሁን የምናምነው ስለሰማን አይደለም፣ በእውነት አይተነዋል፣ ደግሞም ሰምተነዋል፣ ይህ ሰው የዓለም መድኃኒት ነው ብለው ሲመሰክሩላት፣ ኢየሱስ የዓለም መድኃኒት ነው ብለው ሲመሰክሩላት እናያለን። እንግዲህ ይህንን በዮሐንስ ወንጌል ምዕራፍ 4 ከቁጥር 39 ጀምሮ ይህን ቃል እናገኛለን። በተለይ ወደ መልእክቴ ዋናው ክፍል ከዚህ ዮሐንስ ወንጌል ምዕራፍ 4 ከቁጥር 46 ጀምሮ ያለውን ነው። የሚገርማችሁ ነገር እንግዲህ 2 ቀን ጌታ ኢየሱስ በሰማርያ ከቆየ በኋላ ቅድም እንደነገርኳችሁ ጌታ ኢየሱስ ከይሁዳን የተነሳው መዳረሻው ገሊላ ነው። ነገር ግን መሃል ላይ ወደ ሰማርያ ገብቶ ስለነበር በሰማርያ ለ2 ቀን ኢየሱስ በዛ ቆይቶ እንደነበር እናያለን።
ጌታ ኢየሱስ ለሁለት ቀን በሰማርያ ቆይቶ ነበር። ቅድም እንደነገርኳችሁ ጌታ ኢየሱስ ከይሁዳ ነው የተነሳው። መዳረሻው ገሊላ ነበር። መሃል ላይ ሰማርያ ገብቶ ስለነበር በሰማርያ ደግሞ 2 ቀን ቆይቶ ስለነበር በዚህ በዮሐንስ ወንጌል ምዕራፍ 4 ቁጥር 46 ላይ ከ2 ቀን በኋላ ማለትም በ3ኛው ቀን ጌታ ኢየሱስ ገሊላ እንደደረሰ እናያለን። እንግዲህ የሚገርማችሁ ነገር ገሊላ ከደረሰ በኋላ የገሊላ ሰዎች ጌታ ኢየሱስን በደስታ እንደተቀበሉት እናያለን። ምክንያቱም ጌታ ኢየሱስ በፋሲካ በዓል በኢየሩሳሌም ያደረገውን ነገር አይተው ስለነበር የገሊላ ሰዎች ጌታ ኢየሱስን በደስታ ነው የተቀበሉት እና የሚገርማችሁ ነገር በቅፍርናሆም የቤተ መንግስት አዛዥ የነበረ ሹም የነበረ ሰው ልጁ ታሞበት ነበር እና ይሄ ሰው ጌታ ኢየሱስ ከይሁዳ ወደ ገሊላ እንደመጣ በሰማ ጊዜ ይሄ የቤተ መንግስት ሹም ምን አደረገ? ወደ ኢየሱስ ሄዶ ጌታ ኢየሱስን እንደለመነው ብላቴናዬ ሊሞት ነው እባክህ አድንልኝ ብሎ ጌታ ኢየሱስን እንደለመነው እናያለን። የሚገርማችሁ ነገር ከዛ ጌታ ኢየሱስ ምን አለው? ብላቴና በሕይወት ይኖራል ብሎ በሚናገረው ጊዜ በጣም የሚገርመኝ ቃል አለ። በዮሐንስ ወንጌል ምዕራፍ 46 ላይ ጌታ ኢየሱስ ብላቴና በሕይወት ይኖራል ሲለው ይሄ ሰው የቤተ መንግስት ሹም ነው። ኢየሱስን ለምኖታል ብላቴናዬ እንዳይሞት ፈውስልኝ ብሎ እና ወደ ቤቱ እንዲሄድ ነበር የለመነው። ጌታ ኢየሱስ ግን ብላቴና አይሞትም በሕይወት ይኖራል ሲለው የሚገርማችሁ ነገር የሚገርም ቃል እዛ ክፍል ላይ ታገኛላችሁ። ያም ምንድነው? የቤተ መንግስት ሹም ኢየሱስ የተናገረውን ቃል አምኖ ሄደ የሚል ቃል እናገኛለን። የሚገርማችሁ ነገር አምኖ ከኢየሱስ አፍ የወጣውን ቃል ብላቴና በሕይወት ይኖራል የሚለውን ቃል ጌታ ኢየሱስ ይህንን ቃል ሲናገረው ይሄ የቤተ መንግስት ሹም ወዲያውኑ አምኖ መሄድ ጀመረ። ምክንያቱም ኢየሱስ ከአፉ የወጣውን ቃል ከሰማ በኋላ የሚገርማችሁ ነገር ወዲያውኑ መሄድ ጀመረልና አገልጋዮቹም በመንገድ እንዳገኙት እና በመንገድ ሲያገኙት ብላቴና በሕይወት አለ ብለው ነገሩት። በዛ ጊዜ ይሄ የቤተ መንግስት ሹም ምን ብሎ ጠየቃቸው? ብላቴናዬ ደህና የሆነው መቼ ነው ብሎ ሲጠይቃቸው ትላንትና 7 ሰዓት ንዳዱ ለቆታል ብለው ሲነግሩት የሚገርማችሁ ነገር ያቺ የትላንትናዋ ሰዓት ጌታ ኢየሱስና ይሄ የቤተ መንግስት ሹም ቆመው ያወሩበት ሰዓት ነበር። ጌታ ኢየሱስ ብላቴና በሕይወት አለ አይሞትም ያለው ሰዓት ስለነበር ወዲያውኑ አስታውሶ የሚገርማችሁ ነገር ይሄ የቤተ መንግስት ሹምም ይላል ከነ ቤተሰቡ በኢየሱስ አመኑ የሚል ቃል እናገኛለን። ከዛ በኋላ በዚህ በዮሐንስ ወንጌል ምዕራፍ 4 ወደ ቁጥር 54 አካባቢ ስትመጡ ጌታ ኢየሱስ ወደ ገሊላ አውራጃ ወደ ቃና ከመጣ በኋላ የታምራቶችን ሁሉ ምልክት ለሁለተኛ ጊዜ እንዳደረገ እዚህ ክፍል ላይ እናያለንና ቅድም እንደነገርኳችሁ በተለይ ይሄ የቤተ መንግስት ሹም በጣም ነው ውስጤን የሚነካው። ጌታ ኢየሱስ አብሮት ወደ ቤት እንዲሄድ ፈልጓል። ምክንያቱም ብላቴናው ሊሞት ተቃርቦ ስለነበር። ኢየሱስ ግን ቃል አወጣ። ምን ብሎ? ብላቴና በሕይወት አለ ብሎ ቃል ሲያወጣ ይሄ የቤተ መንግስት ሹም ኢየሱስ የተናገረውን ቃል አምኖ ሄደ ይላል። ዛሬ ይህን መልእክት የምሰሙ ሰዎች ሁሉ ምናልባት ያላችሁበት ሁኔታ ከባድ ነገር ውስጥ ቢሆን እመኑ። ከኢየሱስ አፍ የወጣውን ቃል ዛሬ ነግራችኋለሁ። ይሄ የቤተ መንግስት ሹም አምኖ እንደሄደ ዛሬ እመኑ።
ነግራችኋለሁ። የምትሰሙት ቃል ከባድ የሆነውን የገጠማችሁን ነገር ዛሬ ነግራችኋለሁ፣ ይቀይረዋል። ከዛ በኋላ ወደ ዮሐንስ ወንጌል ምዕራፍ 5 ላይ ስንመጣ ጌታ ኢየሱስ ከይሁዳ ወደ ኢየሩሳሌም ጌታ ኢየሱስ ወደ ኢየሩሳሌም የይሁዳን ባህል ለማክበር እንደሄደ በዮሐንስ ወንጌል ምዕራፍ 5 ላይ ይነግረናል። ምናልባት በኢየሩሳሌም የይሁዳን ባህል ለማክበር ኢየሱስ ወደዛ እንደሄደ የትኛውን ባህል እንደሆነ አይነግረንም። የፋሲካ ባህል ነው ወይስ የዳስ ባህል ወይም ደግሞ የጴንጤቆስጤ የሚባለው ባህል በግልጽ አይነግረንም። ግን ጌታ ኢየሱስ ወደ ኢየሩሳሌም የይሁዳን ባህል ለማክበር እንደሄደ በምዕራፍ 5 ላይ ይነግረናልና ወደ ኢየሩሳሌም ሲሄድ 5 መመላለሻ የነበራት ቤተ ሳይዳ ወይም ደግሞ ቤተ ዛታ የምትባል ማጥመቂያ ወደዛች ጌታ ኢየሱስ እንደገባ፣ ምክንያቱም በጣም ብዙ በሽተኞች በብዙ በሽታ ውስጥ ያሉ ሰዎች በዛ ስፍራ መልአክ መጥቶ ውሃውን ያናውጥ ስለነበር ቀድሞ የገባ ሰው ካለበት ከየትኛውም በሽታ ይፈወስ ስለነበር በዛ ለ38 ዓመት የአልጋ ቁራኛ የነበረ ሰው እንደነበር መጽሐፍ ቅዱሳችን ይነግረናል። የሚገርማችሁ ነገር ጌታ ኢየሱስ ለብዙ ዘመናት እንደዛ እንደነበረ አውቆ ወደዚህ ሰው ከሄደ በኋላ ጌታ ኢየሱስ ምን ብሎ ሲጠይቀው እናያለን። ልትድን ትወዳለህ ብሎ ጌታ ኢየሱስ ሲጠይቀው ይሄ ለ38 ዓመት የአልጋ ቁራኛ የነበረ ሰው ፈውስ ያለበት ቦታ ነው ያለው፣ ግን ፈውስ ያላገኘ ሰው ነው። ወገኖቼ በጣም ብዙዎች እዛ ስፍራ ላይ መልአክ መጥቶ ውሃውን ባናወጠው ጊዜ ብዙዎች ፈውሳቸውን አግኝተው ሲሄዱ ፈውስ ያለበት ቦታ ላይ ግን ፈውስ ያላገኘ ሰው ነው። ስለዚህ ጌታ ኢየሱስ ልትድን ትወዳለህ ብሎ ሲጠይቀው ይሄ ሰው ምን አለ? ጌታ ሆይ አለ፣ ሰው የለኝም አለው። ምክንያቱም በቃ ሰው የለኝም፣ ይቀድሙኛል። በዛ ጊዜ ጌታ ኢየሱስ ምን አለው? ተነስና አልጋህን ተሸክመ ሂድ ብሎ ጌታ ኢየሱስ ሲናገር ይሄም ለ38 ዓመት የአልጋ ቁራኛ የነበረ ሰው ወገኖቼ ወዲያውኑም ይላል አልጋውን ተሸክሞ ሄደ። ወዲያውን አልጋ ተሸክሞ እንደሄደ እናያለን። 38 ዓመት ሙሉ የአልጋ ቁራኛ የነበረ ሰው ነው። ግን የጌታ የኢየሱስ ቅጽበታዊ ፈውስ መለኮታዊ ፈውስ ሲያገኘው ወዲያውኑም አልጋውን ተሸክሞ ሄደ የሚል ቃል እናገኛለን። የሚገርማችሁ ነገር ይህ ሰው የተፈወሰው በሰንበት እንደነበረ እናያለን እና በሰንበት አልጋህን ተሸክመ ሂድ ብሎ ስለነበረ ኢየሱስ ይህ ሰው አልጋውን ተሸክሞ ሲመላለስ ፈሪሳውያን እነዚህ የአይሁዶች ምን ብለው ሲናገሩት እናያለን። በሰንበት አልጋህን ልትሸከም አይገባም ብለው ይህንን ሰው ሲናገሩት እናያለን። ይህ ሰው ግን አይ የፈወሰኝ አልጋህን ተሸክመ ሂድ ብሎኛል ብሎ ሲመልስላቸው እናያለን። እዚህ ክፍል ላይ በጣም ነው የሚገርመኝ። እስቲ አስቡ፣ ለ38 ዓመት የአልጋ ቁራኛ የነበረ ሰው ፈውስ ሆኖለት ጤናው ተስተካክሎ ለ38 ዓመት ተኝቶበት የነበረውን አልጋ ተሸክሞ ሲሄድ በዚህ ሰው ላይ ስለሆነው ፈውስ፣ በዚህ ሰው ላይ ስለሆነው ታምራት ሰዎች አይተው እግዚአብሔርን ማመስገን፣ እግዚአብሔርን ማክበር ነበር የነበረባቸው። እነዚህ ግን ፈሪሳውያን አይሁዶች አያሉ አልጋን ተሸክመ በሰንበት ልትሄድ አይገባም አሉት። እሱ ግን ምን አላቸው? የፈወሰኝ አልጋን ተሸክመ ሂድ ብሎኛል
ብሎ ሲመልስላቸው እናያለን። ከዚህ በኋላ ነው የመልእክት ሐሳብ። በዛ ጊዜ የፈወሰ ማን ነው ብለው ሲጠይቁት አላውቁም ብሎ ሲመልስላቸው እናያለን። ወገኖች እንግዲህ ልብ በሉ፣ ይሄ ሰው ጌታ ኢየሱስ ወደዚህ ሰው መጥቶ በነበረ ጊዜ አውርቶታል፣ ተነጋግረዋል፣ ግን ፈውስ ሆኖለታል። ለ38 ዓመት የአልጋ ቁራኛ ከነበረበት ነፃ ወጥቷል፣ ግን የፈወሰውን አያውቅም። ፈውስ ሆኖለታል፣ ግን ፈዋሹን አያውቀውም፣ አዳኙን አያውቀውም፣ የዘላለም ሕይወት የሆነውን ጌታ አያውቀውም። የፈወሰ ማን ነው ብለው ሲጠይቁት አላውቀውም ብሎ ሲመልስላቸውናል። የሚገርማችሁ ከዛ በኋላ በቤተ መቅደሱ ሲመላለስ ኢየሱስን ካገኘው በኋላ ጌታ ኢየሱስ ድጋሚ ኃጢአት አትስራ ሲለው የፈወሰው ኢየሱስ እንደሆነ ስላወቀ ሄዶ ለፈሪሳውያን ለአይሁዶች የፈወሰኝ ኢየሱስ ነው ብሎ ነገራቸው። እንደውም የሚገርማችሁ ነገር እነዚህ ፈሪሳውያን አይሁዶች ከዛ ቀን ጀምሮ ኢየሱስን ሊገሉት ያሴሩ ጀመሩ። ምክንያቱም ሰንበትን ስለሻረ ብቻ ሳይሆን እግዚአብሔር አባቴ ነው ስላለ በዚህ ምክንያት ከዛ ቀን ጀምሮ ያሴሩበት ጀመር ይላል። ስለዚህ የሚገርማችሁ ነገር ዛሬ ልናገርበት የፈለኩት ቃል ዋናው ይሄ ነው። ይሄ ሰው ተፈውሷል፣ በስጋው ተፈውሷል። 38 ዓመት ያልጋ ቁራኛ ከሆነበት ጌታ ኢየሱስ ፈውሶታል፣ ግን ፈዋሹን አያውቀውም፣ አዳኙን አያውቀውም፣ ሕይወት የሆነውን ጌታ አያውቀውም። ዛሬ ይህን ቃል የምሰሙ ሰዎች ሁሉ ዛሬ የምስራች አለኝ። እግዚአብሔርን ማወቅ እንዲሆንላችሁ፣ ጌታ ኢየሱስን ማወቅ እንዲሆንላችሁ፣ አዳኝ የሆነውን ጌታ የሆነውን። ለዛም ነው ቅድም ብያቸዋል። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ መጽሐፍ ቅዱሳችን እንዲህ ይላል፣ ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ብሏል። እንዲሁም ደግሞ መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 3 ቁጥር 36 ስትሄዱ በልጁ የሚያምን የዘላለም ሕይወት አለው ተብሎ ተጽፏል። ስለዚህ ዛሬ እነግራችኋለሁ ፈዋሽ የሆነውን አዳኝ የሆነውን ሕይወት የሆነውን ጌታ ማወቅ እንዲሆንላችሁ። ይሄ ሰው ፈውስ ሆኖለታል፣ በስጋው ተፈውሷል፣ ግን ፈዋሹን አያውቀውም፣ አዳኙን አያውቀውም። ለዛም ነው መጽሐፍ ቅዱስ ሲናገር ወደ ጌልጌላ አትሂዱ ይላል። ወደ ጌልጌላ አትሂዱ፣ ወደ ቤቴልም አትምጡ፣ ወደ ቤርሳቢም አትውረዱ ይልና እኔን እወቁ በሕይወትም ትኖራላችሁ የሚል ቃል አለ። በዛ ክፍል ላይ ለመልእክቱ ተደራሲያን ሊላቸው የፈለገው ነገር ቤቴል የአዲስ ነገር ቦታ ነው። ጌልጌላ የአዲስ ነገር ቦታ ነው። ቤቴል የእግዚአብሔር ቤት ድምፅ ያለበት፣ ቤርሳቢ የበረከት ቦታ ነው እና በዛ ዘመን የነበሩ ሰዎች አዲስ ነገር ይላሉ፣ ድምፅ ይላሉ፣ ትንቢት ይላሉ፣ መልእክት ይላሉ፣ በረከት ይላሉ። ግን ዋናውን አይፈልጉትም ነበር። ለዛም ነው ወደ ጌልጌላ አትሂዱ፣ ወደ ቤቴልም አትውረዱ፣ ወደ ቤርሳቢም አትምጡ ይልና እኔን ምን በሉኝ እወቁ በሕይወት ትኖራላችሁ ይላል። ስለዚህ ይህን መልእክት የምሰሙ ሰዎች ሁሉ እግዚአብሔርን ማወቅ እንዲሆንላችሁ እግዚአብሔር በሰጣችሁ ዘመን ዕድሜ ዛሬ ይህን መልእክት አስተላልፋለሁ። ክብር ለእግዚአብሔር ይሁን።